ስም ማን ብራክታን የዳንስ ውድድር መጀመር ትችላለህ አይፈራም ይችላል ጋምቢያ አይፈራም ጋምቢያ አይፈራም ጋምቢያ አይፈራም አይፈራም ጋምቢያ አይፈራም ምንድነው ሰው ዳንስ ሰይጣን አለበኝ ያማል ኬሮግራፊ ላይ እንዴ ኬሾ ደሞ ያፈጣለ እንዳንተ አይነቱ እያበዙ ቆመጠላ በሚያራክሱ እኛ እዚህ ጥበብ አክብራት ቁጭ ብላ ዋው ሽጉጥ አወጣ ምን አስነሳ አረታው ካለው አይፈራም ጋምቢያ አይፈራም ጋምቢያ አይፈራም ጋምቢያ አይፈራም ታናሽ ወንድም ክብለ ሲጀምር ኦኬ ታላቅ ወንድም በቀል አተናል ምን ሆነ ለምን ተዚህ ላይ ልጅ እያለሁ ወንዝ ወኝቼ ስመጣ መንገድ ላይ ራቁቴን የገረፍክኝ ለዞም በጓደኞቼ ፊት ዛሬ ሂሳቡን እናወራረደዋለን። እኔም ደስ ይለኛል። ኧረ እንዳይለጥፍሽ ተፈልገውን ማንገድ ይገርፋል። ተስፋውን መቆርጥ መስሏል። ያታመጣበሽ ተጎዳ እንዴ? ወይኔ ታሲያላ ተፈለኝ አዘሮ መጣች። ማን ገናሽ ነኝ ተደውሎልኝ። እሺ ይሄ ነው ሬሳው። ለቀልድ ምን ሆነ ነው ወባ ይዞት ገለውና ጠቤ ልገንዘው ወይ በባዶ ልገንዘው? ኧረ ዝም ብለህ ገንዘው። አይ ፓኬጅ ስለሆነ ያው ልንገርህ ብዬ ነው። ችግር የለውም እንዳይወደድብህ። አይ ሰው ምንህ ነው? ዘመዴ ነው እና መላ አልደረሰሽም? ኧረ ለቀልድ ነው እባክህ። እንዴ ምን ነው? ምንድነው? ገለውና አይታጠብም እንዴ? ኧረ ግማት በቃሽ፣ አታልቅስ። ሊያስለቅስ ነው ሊገንዝ ነው። ገንዘብ ያዥማል። እሺ ቴሌብር አለ። ሆያ ሆዬ ማዶ አንድ ካንሲ ማሙሾዬ ማለት ታክሲ ይሄ ነገር ደግሞ ይወደድባቸዋል። አንድ ሻሽ እዚህ ሄደ አንድ ሻሽ ያንነ ጉሾዬ ወርቅ ለባሽ ይላል። ለነገሩ እንዳገር ነበር የሚሸጥ ወርቅ ለባሽ አላችሁ። እዚህ ማዶ አንድ ጀበና እስተማዶ አንድ ጀበና ያኔ ማሙሽዬ የኢትዮጵያ ጀግና። ድሮ እኮ በአርበኞች ነበር ማለት። ዝም በል ገንዘብ ያዥማል። አንተ ነው ቴሌብር አለ። ዘቂሳ ሾፍ ነው እንካ ድገምና ሱቅ እራሱ አልደገምኩም። እናንተ ትቀልዳላችሁ። ድገምና በሉ እኔም ልመርቃችሁ። ሰርታችሁ ብሉ፣ ብቻችሁን አትብሉ። በጀማ ብሉ። ሀገራችንን ሰላም ያድርግልን። በሉ ሂዱ፣ ጨፍሩ። እና ማንኛውም ቲክቶከር ከኔ ጋር መጣላት የሚፈልግ ካለ 24/7 አክቲቭ ነኝ። ታዲያ ለምን ከሴዶ ጋር አትጣላ እንዴ? ከሰው ጋር ነው መጣላት የምፈልገው። እኔ አልደባደብም። ታዲያ ምን ትሰራለህ 3 ሳምንት ሙሉ እዚህ ጫካ ውስጥ? እሱማ ያው በደሞዜ ልክ ቤት የምከራየው አጥቼ ነው እዚህ ጫካ ትንሽ 3 ሳምንት እንጂ። ታዲያ አንዴ እሺ፣ ማሳድገው ልጅ ነው። አንዴ ማሬ ማሳድገው ልጅ ነው። ሰላም ነሽ? ሰላም ነሽ? አንዴ ብራዘር፣ አንዴ እኔ ቆንጆ፣ አንዴ ቲናውራ ተጥልቅ አትበረ። እሺ ብቻን ከምትሆን ያስገባው ታኩሬ ዝም ብለሽ ሹፋት ግን የፈጣሪ እኮ ነገር እኮ አይታወቅም። ቲክቶክ ላይ ሊጥለኝ እንዳይሆን እንዴት እኔ እንጃ። በቃ ሊጥለኝ ነው። ታኩሬ በላት ነው እቺ ነው ገባልሽ እንዴ? ኧረ እኔ እንጃ አላውቅም። ሊጥለኝ ነው ስለ ሰው ልጅ መታወቂያ አይታወቅም። እንዴት ነው? አይ ቆንጆ ናት። እድሜሽ ስንት ነው? እድሜሽ ስንት ነው? ሳትደብቂ በቃ ስለዚህ ስንት መስላለሁ? ላይክ 19 23 ኧረ አደርስም እሺ 20 አቱናለች ብለ 20 ዓመትሽ ነው? 18 በስመ አብ እመቤቴ። ደግሞ ጽጌረዳም ብቅ የምትልበት ታይም 20 ዓመት ላይ ነው ታውቂያለሽ። ግን እስከዛ እኮ ድብቅ ነው የምትለው።
አንዳንድ ኮሽሞች ናቸው ያለ እድሜያቸው የሚያድጉ። ቸከስፊቱን እንደዚህ ምናምን ወይ ኮሽም ነህ እንደ አንተ ምን ነው ደበረ? ኮሽም ነህ ብራዘር? ኮሽምማ እዛ የምታሳድገው በላቸው ነው። ኮሽም እንዴ የለም እንዴ በላቸው ይመችሽ። አየር ሲጠፋ ላይፍ ገባሽ ዛሬ ምን አየር ሲጠፋ አንዳንዴ እንጂ እናርግ ብለን እኮ እኛ እኮ ነጋዴ ነበር ብራዘር። ቁጭ በል እስኪ አሁን ቆመ ነበር የምገባው። እንዴት እንዴ ይሄው ልጄ ራሱ ደብሮታል። ኧረ ታኩር ግን በእንድ ዘፈን መጣሻ መጨረሻ ላይ ማዲሽን የምልሽ እና ልጅ ማለት አራዳ እየሆነ ነው ወላሂ። ብራዘር አፍርሼ እኮ ነው የሰራሁት እኮ ብራዘር። የጭቃ ቤት በለው እንዴ አፍርሼ ገና ላይቭ እንደጀመረ በቃ ቦርጫቡን ቲቪ ነበር የሚመስለው። አሁን እያየሁት አማረበት እኮ ፀጉሯን ስታይሏን ያዝ አይታን ግን በስገጭ ተማ ስገጭ የነበረው ፓርት ስንት ሚሊዮን እስቲም ይገባል፣ ራሱን ይጠብቃል። የምሬ ነው። እስቲም ይገባል፣ ትሪትመንት ያደርጋል። የምሬ ነው። ቂቤ ይቀባል በ15 ቀን አንዴ። ላይፍ የሚያቅሰው ነው ያደርጋችሁ በፊት እኮ ማር ቤት ላይ ነው ብረት ድስት በውሃ ፍልታ ምናምን ነበር የምታርበው። አንተ ጾታ ምችም ነው አንተ። እስቲ ሜደን ነው ማለት ነው። በሌን ይዣት ሄጄ ታፋው ጋር ሰንበር በኋላ ምንድን ነው ምናምን ሲባል ይሄ እንትኑ ግራዋ ምናምን እንትን ይባላል። ተንጠልጥለህ ቀረ እኮ አንቺ ምን ሆነሽ ነው? ሙድ ትይያለሽ እንዴ? ኧረ በሬ ጭዌ ነው አንቺ ሸዋ እያልሽኝ ተንጠልጥለሽ የፀጉር ቁርጣን በቃ ያበደ ነው ደግሞ። ኧረ አሁን ባላቶን ይቆረጣል ጆሌ ላይ አባቴ ድጋሜ ቀጣዩ ክሊፕ ላይ አሁን ምስጋና ላይ ያስገባው ዝም ብለህ አይበላቸው ድምቀታችን ጎረምሳው። አቤት አባይ ምን እያደረክን? እንትን ጓደኛዬን እያወራሁት። ማን ነው እያወራሁት? ኧረ ሴት ናት። ኧረ ወንድ ናት። ተው እንጂ አይዞህ አትፍራ። ምን እኔም እኮ እናትህን በቴሌግራም ነው ጠብ ያደረኳት። በቴሌግራም አዎ። ምን ነው? ኧረ አባዬ ዋሸ። እማዬ ግን ያለችኝ በእንስራ ከወንዙ ቀድቼ ስመለስ እንስራዬን ሰብሮብኝ የተዋወቅ ነው ያለች። ኧረ ይህች አዋራጅ መቼ ነው ደግሞ እንደዚህ ያለች? ባለፈው ነው የነገረች። ምን እና በቴሌግራም እኮ ነው የሰበርኩት እንስራው። እና ምን ልትል ነው? አይ ምንም ደስ ይላል። እንኳን ሰበርክ፣ ዋናው መስበርን። እና አንተስ እንዴት ነው? ልጅቷን በደንብ እየጀነጀንካት ነው? አባዬ እንግዲህ ያው የአቅሜን እየሞከርኩ። ጎበዝ የኔ ልጅ። እንግዲህ ትምህርቱን ተወውና ዝም ብለህ ጀንጅናት። እሺ እሺ አባዬ እሺ። አይ ማለቴ እንትን ኧረ ወዲያ እንደው ለመሆኑ ምንድን ነው እያልካት ያለው? ያው ዛሬ ልደቷ ነውና ሃፒ በርዝዴይ ምናምን እያልኳት እኮ። ችጋራም ስጦታ እንኳን ገዝተህ አትሰጣትም? ኧረ አባዬ ስጦታ እኮ ውድ ነው። ምን አሁን በርካሽ ብር አይገኝ። አየዘመኑ ልጆች ገና እኮ ወደ ኋላ ናችሁ። ሰለጠን ትላላችሁ እንጂ አወጣጣሽ ተበላሽ እኮ። ሰላም ነው እንደምን? ምንድን ነው የሚሸተው እዚህ አካባቢ? አይሸትም? ኧረ ሰፈር ገማ ምንድን ነው የሚሸተው? አይሸትም? ኧረ ወንድሜ ልጸዳዳበት በእናትህ። ስትቀመጪ ይጠባል እንደዚህ ዘቅ ስትልና ሰላም እንዴት ናችሁ? ሰላም እንዴት ነህ? ማን ጋር ነኝ? ኦፊ ነሲ ነሲ። የመጀመሪያ ጥያቄ ሴት ልጅ እጅግ በተጠቀመችበት ቁጥር እየሰፋ የሚሄድ ምንዋ ነው? ሰውነቷ ትንሽ ለማሻሻል ሞክሩ። አይ ቲንክ የማሰብ ችሎታዋ ጭንቅላቷ ኦፊ አንደኛ። የመጀመሪያ ጥያቄ ኮምፕሊትሊ ተመልሷል። አንቺ ራሱ የማሰብ ችሎታሽ ከፍ ያለ እንደሆነ ያስታውቃል። ሌላ ነገር ነበር ያሰባችሁት አይደል እናንተ? አንድ ጊዜ ከተቀደደ በኋላ መልሶ የማይሰፋ ነገር ምንድን ነው? ብር ምንድን ነው? እዛ ጋር ያለው ፊኛ ነው። እሺ ኦሮምኛ ነው የወለስኩት። ምንድን ነው አፉፋ የሚባለው ኦሮምኛ? እሺ ችግር የለም በኦሮምኛ ተመልሷል። ሁለት ጥያቄ መልሷል። ወንድ ልጅ ከቁመቱ ውጪ ሲቀመጥ የሚያጥር ሲቆም ደግሞ የሚረዝም ምኑ ነው? አራን ያለኝ I don't know ማየት
ምን አይነት ደረት ለምን ስትቀመጪ ይጠባል? እንደዚህ ዘቅ ስትልና ጥላው ነው ጥላው ሻዶ ነው። ሻዶ ላይ ጥላው አለ አይደለ? እሱ ሲቀመጥ ያጥራል፣ ሲቆም ይረዝማል። ችግር የለም። 1000 ብር መውሰድ ትፈልጋላችሁ? 1000 ብር መውሰድ ከፈለጋችሁ ስልክሽን ትከፍቻለሽ። ቲክቶክ ላይ ፎሎ ካደረግሽ 1000 ብር ትወስዳላችሁ። እሺ ቼክ አድርጊ። አላደረገችም። በቃ ወሰደው 1000 ብር። ወንድሜ የት ልትሄድ ነው? እስኪ አንዴ የከበዱኝ ጥያቄዎች አሰረኝ። አንተ እኔ ቸኩያለሁ በእናትህ። እሺ ምንድነው? ቶሎ በል። እሺ እንትን ተውላጠ ግስና ተውሳከ ግስ ልዩነታቸው ምንድነው? እንግዲህ ምንድነው? ተውላጠ የተላጠ እንደማለት ነው። ተልጦ የተገሰሰ ግስ፣ ገሰሰ አስገሰሰ ይለዋል ሲያበዛው። ተውሳከ ደግሞ ያው ሲያስታውክ የምትገስሰው ግስ ነው። ምን ነው? አይ ምንም። እሺ ሌላ እንትን ነጠላ ሰረዝ መሽመሽ ነው የምንጠቀመው። ነጠላ ያው እናቶቻችን እድር ቤት ሲሄዱ ለቅሶ ቤት ምናምን ነው የሚጠቀሙት። ሙርት ይዛል እንዴ? ነጠላ አይደለም ያልኩ፣ ነጠላ ሰረዝ። ሰረዙንም ማን ተፈልገው እንጂ እኔ ነጠላውን ከነገርኩ አይበቃም እንዴ? አንዳንድ ነገሮችንማ በራስህ ለማወቅ ጣር፣ አንብብ። እኔ ከየት ይመስላል ይሄን ሁሉ እውቀት የገበየው? ከመርካቶ። ምን አልክ አንተ? እሺ እንትን ህብረተሰብ ልጠይቅህ፣ የምድር ወገብ የት ነው የሚገኝ? ኧረ ወገብ ይሰበር። ደግሞ ምድር ወገብ አላት እንዴ? ያውም 8 ቁጥር ነው። እባክህ የራስ ጉዳይ ነው። አሁን ቸኩያለሁ። ጓደኛዬ ነገ ልደቷ ነው፣ ጊፍት መግዛት አለብኝ። የልጅ በጣም ነው የሚመቸኝ። አባይ ማዶ ያለው ያኔና ገበሬ የላይኛው ሰፈር ምነው መብራት ጠፋ? የላይኛው ሰፈር ምነው መብራት ጠፋ? የታችኛው ሰፈር ውሃ መጣ። የታችኛው ሰፈር ውሃ መጣ። አባይ ማዶ ያለው ያኔና ወዙዞ ፍቅርሽ ገደል ገባ። ወዙዞ ፍቅርሽ ገደል ገባ። ሽንቴ መጣ ባለው እንጂ አሬና አባይ አሰጡት። ተቀበል። እሺ ያንቺስ ፍቅር ነገር ሆነ። ምነው ይሄ ጠላ ጠጅ አለኝ? ምነው ይሄ ጠላ ጠጅ አለኝ? ቀለላቸው። ሰው ያማን እንዴ? እንተዋወቃለን። በሽተኛ ነህ? እንኳን በሰላም ወደ አእምሮ ሕክምና መጡ። ዛሬ በሽታችሁ ምን ደረጃ ላይ እንደደረሰ ለማወቅ አጠር ያለች ትንሽ ውይይት እናደርጋለን። በመጀመሪያ ራሳችሁን በማስታወቅ እንጀምራለን። አንተ ጀምር። እሺ፣ አመሰግናለሁ። እኔ ስሜ ታከለ እባላለሁ። ሰዎች እኔ እንደ በሽተኛ ነው የሚሆነኝ፣ ግን እኔ 100% ጤነኛ ነኝ። እሺ፣ እናመሰግናለን። መቀጠል ትችላለህ። እሺ፣ በመጀመሪያ አመሰግናለሁ። እኔ ስሜ እንዳለ ጤነኞች ናቸው የተሰበሰቡት። ስሙ ማን ነው? አቤል እባላለሁ። እሺ አቤል፣ እናመሰግናለን። ወደ እርሶ እንምጣ። እኔ የ9 ልጆች አባት ነኝ በዚህ እድሜ እና የልጆቼ ስም አያንቱ በላቸው። ኖ የእርሶ ስም ማን ነው? የኔ ስም በላቸው ወንድሜ ነው። አዛለች ማለት የሚስቴ ስም ነው። ታሪካዊ ሰው ናት። በአንድ ጊዜ ተረጋጉ። እናመሰግናለን ወይ አዛለች፣ አቶ አዛለች። እሺ በመቀጠል ለሰው ማካፈል የምትፈልጉትን ሀሳብ እስኪ እዚህ አምጥተን እንወያይበት። ካንተን ጀምር። አመሰግናለሁ። የሰው ልጅ ሊደርስበት የሚገባው ደረጃ አዎ፣ ለምን ሊፍት አይጠቀምም? አሪፍ ሀሳብ፣ ጥሩ ሀሳብ ነው ያነሳው። እናመሰግናለን። ወደ አንተ እንምጣ። እሺ ይቀጥል። አረ ወደ ቆሰደ። ያው እንግዲህ እኔ የ9 ልጆች አባት ሳትቻ ነበር እኮ እሷ ግን ልቀጥል። አዎ ይቀጥል። እሺ ያው የ9 ልጆች አባት እንደሆነ ዘይት ለምን ሊፍት አትጠቀምም? ምን አገባ? እኔ ላንተ ማለት ነው። ቁጣ ምንድን ነው? እኛ እኮ አራታችሁንም ቁጭ አድርገናችሁ የአእምሮ በሽተኛ ስለሆናችሁ ነው እንዴ? ጠያቂውም በሽተኛ ነች። ይኸውልህ ተረጋጋ። የአእምሮ በሽተኛ ነው። ውይ በጣም ይቅርታ፣ እኔ አላወኩም ነበር። አምልጧችሁ ነው? አዎ እኛም ይኸው ዛሬ ገና ነው ያገኘነው። ደግሞ እንደምታየው እንዳይመስልህ በጣም የዋህ ነው። እንዴ እመተው ነው እንዴ? በሽተኛ እኮ ነው። እና ታዲያ ካመመው እዛ ትወስደው ምን? እኛም እኮ ከአቅማችን በላይ ስለሆነ እኮ ነው። ሽጉጣታ ዶክተር ይኸውልህ ተረጋጋ። የአእምሮ በሽተኛ ምንድን ነው የምረጋጋው? ኧረ ዶክተር ተረጋጋ። ምንም አያደርግህም። በሽተኛ ነው። ኧረ ምንም አያደርግም። ዶክተር ተበላሽ። አረ በርጠሚዎስ በኢትዮጵያ ቲክቶክ ታሪክ ማለት በርጠሚዎስን የመሰለ ሰው የለም። እንደ በርጠሚዎስ ሊያዝናና የሚችል እንደ በርጠሚዎስ ፈኒ ቪዲዮ የሚሰራ ማን በቃ አልተፈጠረም ማለት ይቻላል። ልጁ ሌላ ታሪክ ውስጥ ነው ያለው።